እንደኔ ሰነፍ የሆናችሁ እስቲ ገባ 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 በሉ። እየጠበኳችሁ ነው። የሞላ እስቲ ሰነፍ የሆናችሁ አሁን ታዲያ ስንፍናችንን እናደርጋለን። ከስንፍና ጋር ያለንን አንድነት ከዛሬው ጀምሮ እንቆጥረዋለን። ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ከኋላ ያለው ድምጽ ሊረብሻችሁ ይችላል። ልጆቹ የተጫወቱ ነው፣ ግን ህልም አለን። አንድ ቀን ትልቅ እንሆናለን። ከዚህ ነው መነሻችን፣ ጅማሬያችን። ለምንድን ነው ከዚህ ጀመርሽው? እነግራችኋለሁ ሌላ ጊዜ በሌላ ቪዲዮ እነግራችኋለሁ። ዛሬ ግን ስለ ስንፍናችን ነው የምነግራችሁና የኔን የስንፍና አይነቶች ነው የምነግራችሁ። እደውላለሁ ብዬ አልደውልላችሁም። ሙዲ አይደለም፣ በቃ ድብር ይለኛል። በቃ ተራራ ምገፋ ነው የሚመስለን። ቃሌን አላከብርም። ስለዚህ ማለት ነው። ሁለተኛ ነገር ደግሞ ከስንፍኔ እየተነሳ ማለት ነው የጀመርኩት ነገር በጣም ይሰለቸኛል። ከዛ ደግሞ ልጀምረው ያሰብኩትንም ነገር ሳላደርገው ማታ አቅድ እንዴት እንደምሰራው አስቤ በቃ ሳደርገው ምናምን ስዬ ምናምን ነገር ግማሽ ሌሊት ያህል በሀሳብ ጨርሼው ጠዋት ስነሳ እኔ ጉዳዩ ላይ የለኝም እና ብዙ ሰው ሲታዝበኝ አይቻለሁ። እውነቴን ነው የምነግራችሁ። በጣም ብዙ ሰው በዚህ ነገር ላይ ለማጣጣት ሲሞክር ምናምን አይቻለሁ፣ ስንፍና ምናምን በሚል ግን አይደለም። ይሄንን ነገር ራሳችሁን ትመረምራላችሁ። አሁን የምነግራችሁ ነገር ስንፍናችን ከየት እንደሚመጣ ስላጣጣሏችሁ ብቻ እናንተ ሰነፎች ሆናችሁ አይደለም፣ ስላላወቅነው ነው መንገዱ። ስለዚህ እኔ እህታችሁ ደግሞ መንገዱን አሳያችኋለሁ። አብረን ነው የምንሄደው። የመጀመሪያው ነገር ስንፍና እንዲኖርብን ግን ነገር ለማድረግ ምን ታደርጋላችሁ? ቀድሞ በአይምሮ ውስጥ ያለውን በአይምሮአችን ውስጥ መጨረስ ያለውን ነገር። ይሄ ማለት ምን አልኳችሁ? እኔ ማታ አቅድና እንዴት እንደማሳካው እንዴት እንደማደርግ እንዴት በቃ ሳደርገው ያለኝን ደስታ ምናምን አይምሮ ውስጥ ነው ጨርሶ ብታምኑ ባታምኑ ግማሽ ሌሊት ነው የነጋብኝ ጊዜ አለ። ስለሆነ ቢዝነስ ልሰራ አስቤ በቃ ነጋብኝ። ጠዋት ስነሳ እኔ የለሁም እዛ ላይ ቀን ሙሉ በቃ ምንም ሳላደርገው አለፈ ቀረ በዛ። ስለዚህ አይምሮአችን ውስጥ መጨረስ የለብንም። አቅደናል አይደል? ወደ ድርጊቱ ነው እንጂ መሄድ ያለብን። አይምሮአችን ውስጥ ከጨረስን በኋላ መዝለልና መደሰት ምንድነው ፋይዳው? ሳናደርገው ለምንድነው አይምሮአችን እንዳደረግነው ቆጥረን ደስታ የምናደርገው? አቁም ማለት አለበት። ስለዚህ ምን አልኳቸው? የነራሱ ከት ማለት ነው። ስለዚህ እኔ ምን አልኳቸው? አይምሮአችሁ ውስጥ ቀድማችሁ አትጨርሱ፣ ቁረጡት። ሁለተኛ ደግሞ ከመጀመር ይልቅ በምናብ ስኬቱ ላይ ማተኮር። የኔን ድክመት ነው የምነግራችሁ። ምን ተፈጠረ መሰላችሁ? እግዚአብሔር ምመጤ ነው። በእርግጥ የተለያዩ ሌሎች ተጨማሪ እንትኖች አሉት። ግን አሁን ለምሳሌ የሆነ ጽሁፍ ጽፌ እጨርሳለሁ ብዬ አስባለሁ። ከዛ ያንን ጽሁፍ ከጨረስኩት በኋላ ስላለው ስኬት በጣም ነው የማጣጥመው። ብታወቅ ሳስበው የለኝም ሁላ ማለት የተፈጠረ ነው የሚመስላችሁ። ብታዩ ራሴን ሁላ አንዳንዴ ማለት ነው። ይህ ሁሉም ሰው ሊያደርገው ይችላል አላውቅም። ሰይፉ ጋር ቀርቤ ምናምን ማግዤ ተቀምጬ ሳወራ ምናምን በቃ ይታየኛል። ስለ ጻፍኩት ጽሁፍ ማብራሪያ ስሰጥ እንዴት እንደጀመርኩ የት እንደተወለድኩ ምናምን እና ቀድሜ ጨርሼው ድርጊቱ ላይ ያለው ይሄ ስንፍናን ያመጣል። ስለዚህ ምን አልኳችሁ? ከድርጊቱ ይልቅ ስኬቱ ላይ ማተኮርን እናቆማለን። ሌላውስ ቀድሞ መደሰት። ገና ምኑንም ሳንጀምረው የምንደሰተው እኛ ምን ጉድ ነን? እኛ ሰነፎች ምን ጉድ ነን? በእርግጥ ከዛሬ ጀምሮ ሰነፍ አይደለንም፣ ግን ከዚህ በፊት ምን ጉድ ነን? ቀድመን የምንደሰተው እጃችን ላይ እኮ ምንም ያስገባ ነው ያዝነው የጨበጥነው ነገር የለም፣ ግን ደስታው በቃ ከአእምሯችን በላይ የሆነና ተቆጣጥሮ አንችለው። ስለዚህ ቀድሞ መደሰትንም እንቆርጣለን። ኦቨርቲንኪንግ መሆን፣ ይሄ ከአቅም በላይ ማሰብ፣ ስለዛ ነገር መጨነቅ፣ ድርጊት ከመውሰድ በቃ እኛ በአይምሯችን ላይ ጭንቀት በጭንቀት ነው የምንሆነው። እንዲህ ባደርጎስ፣ በዚህኛው ባደርጎስ፣ በዚህ በቃ ሀሳቡ ይገለናል።
ቀድሞ ሞራላችንን ነው የሚገለው የሚያደቅብን። ስለዚህ ይሄ ኦቨር ቲንኪንግ ባይዘው ለአእምሮ ጤናም ጥሩ አይደለም፣ አግባብ አይደለም። ስለዚህ ወራጡት። ሌላውስ ወደ ተግባር መግባት። ነገ የሚቀጠሩን ነገ ይቀማል። እዚህ ጋር ብጽፍላችሁላ ደስ ይለኛል። ነገ የሚቀጠሩ ነገ ይቀማል። ስለዚህ ነገ የሚባል ነገር የለም። ነገ አልተሰጠንም። እሺ ነገ የምትሉ ሰዎች ይቁረጡ። ነገ የሚባል ነገር አልሰጠንም። የለም ነገ የለም። በቃ ጨርሻለሁ። ነገ የለም። ከዛሬ ነው መጀመሪያ ያለባችሁ። ዛሬ ነው ያለን። እቺ ሰዓት እቺ ደቂቃ። አሁን እኔ ነገ ይሄን ቪዲዮ ቀርጻለሁ፣ በቃ ነገ ይሄን ሀሳቤን አወራለሁ ምናምን ልል አልችልም። አሁን ሀሳቤ መጣልኝ። አሁን ነው አይደል ለእናንተ ሪከርድ አድርጌ ማድረስ የፈለኩት። አሁን ነው መጠቀም ያለብኝ። የጊዜን ጥቅም በአግባቡ አለመረዳት። እዚጋ አስምሩልኝ በእናታችሁ። ይሄ ወጣትነት አይመጣም። በጣም በሚያስገዝን ሁኔታ ልጅነት አይመጣም፣ ወጣትነት አይመጣም፣ ሽምግልና አይመጣም። ሽምግልና ቀጥሎ ሞት ስላለ ማለት ነው። በሽምግልና ማንቆይ እንሞታለን እና የተሰጠን ነገር ጊዜያዊ ነው። ጊዜ መሆኑን ደግሞ መረዳትና በደንብ አድርገን መገንዘብ መቻል አለብን። የምንኖረው እንደሚሞት ሰው ሆነን መኖር አለብን። ነገ ሞታለሁ፣ ዛሬ ሞታለሁ እያለ ነው መኖር ያለብን። የሚሞት ሰው ደግሞ አላማውን እያሳካ ነው መሄድ ያለበት። ጥሪውን ሩጫውን ጨርሶ ነው መሄድ ያለበት። ስለዚህ የጊዜን ውድነት በአግባቡ እንትን ማለት አለብን፣ መረዳት